በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ቸር አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እኔ ስሜ መምህር ሳሙኤል አረጋ እባላለሁ። በደብረ ሰዋስው ቅድስት አርሴማ በሶማሌ ጅጅጋ ሀገረ ስብከት ስር በምትገኘዋ ደብረ ሰዋስው ቅድስት አርሴማ ገዳም የብሉያት የሐዲሳት የቅኔ መምህር ነኝ። መምህር ሳሙኤል እባላለሁ። እንግዲህ መስቀልን ለምን እናከብራለን? እንደሚታወቀው ሁላችንም የኦርቶዶክሳውያን በ40 በ80 ቀን የተጠመቅን ክርስቲያኖች እንደሚታወቀው ሁሉ ቅዱስ ያሬድ በድጓው መስቀል ብርሃን መሰረተ ቤተክርስቲያን፣ መስቀል የዓለም ብርሃን ነው ካለ በኋላ ቤተክርስቲያን የተመሰረተችበት የቤተክርስቲያን መሰረቷ ነው ይላል። መስቀልን ማለት ነውና የምናከብርበት የቤተክርስቲያን መሰረት ስለሆነ ክርስቶስ የሕይወት እንጀራ ነው። የሕይወት እንጀራ ክርስቶስን የተመገብንበት ማዕዳችን ስለሆነ አንድ ሰው የሚመገብበትን ማዕድ ያከብራል። ምክንያቱም የሚመገብበት ማዕዱ ስለሆነ ማለት ነውና መስቀል ደግሞ ለኛ ለክርስቲያኖች ህብስተ ሕይወት ክርስቶስን የተመገብንበት ማዕድ ስለሆነ ስትየ ሕይወት የሕይወት መጠጥ ክርስቶስን የጠጣንበት ጽዋ ስለሆነ ብሎም ደግሞ በጨለማ በድቅድቅ ጨለማ ይኖር የነበረ የሰው ልጅ 5500 ዘመን በሞተ ስጋ ሞተ ነፍስ በረደተ መቃብር በረደተ ገሃነም ተፈርዶበት የነበረ የሰው ልጅ በጨለማ ሕይወት የወጣበት ከሲኦል ወደ ገነት የገባበት ቅዱስ ያሬድ በድጓ ዝንቱ መስቀል ለአዳም ዘአግቦ ውስተ ገነት፣ ይህ መስቀል አዳምን ከሲኦል አውጥቶ ወደ ገነት ያስገባው ነው ብሎ በድጓው ኢትዮጵያዊው ሊቅ ቅዱስ ያሬድ እንደዘመረው እንደመሰከረ ከጨለማ የወጣንበት ከግራ ወደ ቀኝ ከባርነት ወደ ነፃነት ከኃጢአት ወደ ጽድቅ ከሲኦል ወደ ገነት ከጨለማ ወደ ብርሃን የተሸጋገርንበት መንፈሳዊ ድልድይ ስለሆነ እንደገና ደግሞ የጥል ግድግዳ የፈረሰበት ዲያብሎስ የተመታበት የተቸነከረበት የተወገደበት ስለሆነ መስቀልን እንደው ከረጅሙ ባጭሩ በዚህ ምክንያት እናከብረዋለን። ያው መስቀሉን ያከበረው ክርስቶስ ነው። አሁን እኛ መስቀልን አክብረን ለመስቀል የሚጨምር ክብር የለም። ምክንያቱም የክብር ሁሉ ራስ የሰላም ሁሉ ራስ ክርስቶስ ያከበረው ስለሆነ እኛ መስቀሉን የምናከብረው የሰላማችን ራስ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ስላከበረው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 2 ቁጥር 10 ላይ ክብር ለሚገባው ክብር ስጡ ብሏል። እግዚአብሔር ያከበረውን ማክበራችን ነው እንጂ እኛ ለመስቀሉ አክብረን የሚጨመር ነገር የለም። ራሱ ባለቤቱ ያከበረው ስለሆነና ሕይወታችን ስለሆነ የሰላማችን ራስ ክርስቶስ ደሙ የፈሰሰበት ስጋውም የተቆረሰበት ቅዱስ ስጋውን ክቡር ደሙን የተቀበልንበት እጅግ በጣም ብዙ ጸጋዎችን ያገኘንበት ስለሆነ መስቀልን በዚህ ምክንያት እናከብረዋለን ማለት ነው። እንግዲህ መስቀልን እንዴት እናክብረው? በጣም መልካም ጥያቄ ነው። እውነት ለመናገር እንግዲህ በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ስንኖር ብዙ በዓላት አሉ። እንደሚታወቀው እያንዳንዱ በዓላት ስናከብር እንግዲህ ሁሉም ስርዓት አለው። ቅዱስ ጳውሎስም ሁሉንም በስርዓት አድርጉ ብሏል እና ከስርዓት ውጭ የሆኑ ይነቀሉ ይላል ደግሞ ቀጥሎና ለሁሉም ስርዓት አለው። መስቀልን እንዴት እናክብረው? መስቀሉ በራሱ ሰላም ነው። ሰላም የሰፈነበት፣ ሰላም የተሰበከበት፣ ሰላም የተገኘበት፣ ሰላም የመጣበት ለሰው ልጆች። ከዚያ በፊት መከራ ነበረ።
እና ያ የጥል ግድግዳ የፈረሰበት ስለሆነ መስቀልን እንደሚገባው የሚገባውን ክብር ሰጥተን ስናከብረው ክርስቶስ ለመስቀሉ የሰጠው ክብር እንዴት ነው ብለን ከዚያ ተነስተን ነው መስቀሉን የምናከብረውና ሰላም የተሰበከበት ፍቅር፣ አንድነት የተሰበከበት መተዛዘን፣ መገፋፋት ሳይሆን መደጋገፍ የተሰበከበት የሰላም አርማችን ስለሆነ የመጀመሪያውና መሰረታዊው ነገር ሊሆን የሚችለው መስቀሉን ስናከብር ሰላምን አንግበን መሆን መቻል አለበት። ሰላምን ምክንያቱም ራሱ መስቀሉ ሰላም የመጣበት ስለሆነ ሰላምን ሳናነግብ የሰላምን መጎናጸፊያ ሳንጎናጸፍ የሰላም ጫማን ሳንጫማ ቅዱስ ጳውሎስም ተሰነክሙ ኃይለ ወንጌል ዘበሰላም የወንጌልን ጫማ ተጫምታችሁ ሂዱ ብሎ እንደተናገረው ሰላምን መጀመሪያ መሰረት አድርገን ልናከብረው ይገባል። ሰላም ለሚያምንም ለማያምንም ሰው ለሆነ ሁሉ ለሰው ብቻ አይደለም ለሌሎችም ፍጥረታት ሁሉ ለእንስሳት ሳይቀር ሰላም ትልቅ ሀብት ነው እውነት ለመናገርና መጀመሪያው ሰላምን ይዘን ልናከብረው ይገባል። ምክንያቱም ራሱ መስቀሉ ሰላም ስለሆነ ሰላም የመጣበት ስለሆነና እንደገና በመተሳሰብ በመረዳዳት ከመስቀሉ የምንማረው ምንድነው ነው? መስቀሉ እንደሚታወቀው የተራራቁትን ያቀራረበ፣ የተለያዩትን አንድ ያደረገ፣ የተጣሉትን ያስታረቀ እንደመሆኑ መጠን ሁሉንም ሰው በዘሩ፣ በቀለሙ፣ በቋንቋው፣ በትውልድ ሰፈሩ ሳንለያይ በቃ ሰው በመሆኑ ብቻ በሃይማኖቱም ሳይቀር በሌላ አመለካከት በሌላ አተያይ ሳናይ ሰው በመሆኑ ብቻ በማክበር በመውደድ በማክበር ብናከብረው ያኔ እውነትም ከመስቀሉ እግር ስር እንደተገኘ ዮሐንስ ወንጌላዊ የሱን በረከት ከመስቀሉ እግር ያለቀሰች እንደተገኘችው እንደነበረችው የሰላምና እንደ ድንግል ማርያም የሷን በረከት ማግኘት እንችላለን እና ፍቅርን ሰላምን ይዘን ብናከብረው ያኔ በረከተ ስጋ በረከተ ነፍስ እናገኛለን። ለሀገራችንም ሰላም ይወርዳል። የተራበ የሚመገብበት፣ የተሰደደ የሚመለስበት፣ ያዘነ የሚደሰትበት፣ የወደቀ የሚነሳበት ሊሆን ይችላል። ሰላምን አንግበን እናከብረው ማለት ነውና በፍቅር በሰላም በመተሳሰብ በአንድነት ብናከብረው መልካም ነው እላለሁ። በመጨረሻ ማስተላለፍ የምፈልገው ነገር ምንድነው? እንዲያው አሁንም እንደው በድጋሚ የምናገረው ነገር ሰላም እንዳለ ሆኖ ፍቅርም እንግዲህ ሰላም ሲባል ፍቅር ማግኘ ያለበት ነውና እንደው ፍቅር እንድንጎናጸፍ እና እንግዲህ ሀገራችን ኢትዮጵያ በጣም ታላቅ ሀገር ናት። ልዕልት ሀገር ናት። ራስ የሆነች ሀገር ናት እና እንደዚህ ስንል ሀገራችን ስለሆነች እሷን እያደነቅን ከፍ እያደረግን ሳይሆን እውነቱ እንደዛ ስለሆነ መጽሐፍ ቅዱስም እንደው ባልተናነሰ በመጽሐፍ ቅዱስ ባልተናነሰ የጥቅስ ቁጥር ብዛት ኢትዮጵያ ስሟ በመጽሐፍ ቅዱስ ሰፍሮ እንደምናገኘው ሁሉ ታላቅ ሀገር እንደመሆኗ መጠን እንደ ኢትዮጵያ ሀገራችን ታላቅ ሀገር ናትና በዚህች ለሁሉ መሪ ለሁሉ አስተማሪ እጅግ ድንቅ ታላቅ ልዕልት ለሆነችው ሀገር ለሀገሪቱ ምን መጥን ብንሆን ማለት ሀገሪቱ ለሁሉም አስተማሪ መሪ እንደመሆኗ መጠን እኛም እንደው ከኛ ሌሎች ሰዎች መማር የሚችሉብን የምንነበብ መጽሐፍት ብንሆን እላለሁ። ከዚህ በተጨማሪ እንግዲህ በዓሉን የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ፣ የመደጋገፍ፣ የመተዛዘን በዓል እንዲያደርግልን የቅዱሳን አምላካችን እግዚአብሔር መልካም ፈቃዱ ይሁንልን እላለሁ።